ቤተሰቦች ሰላም ናችሁ? ትንሽ ጠፍተን ነበር። አይኑ ቪዲዮ ከለቀቁ 5ኛ ቀን ነው። ትንሽ አሞኝ ነበረ። አሞኝ ስለነበረ ነው ቪዲዮ ያለቀኩት። እንዴት ምንድን ለሚሉ ጥያቄዎች እንመልሳለን። ኮመንት ላይ እንግዲህ እንደዚህ አይነት ጥያቄዎች ይኖራሉ ብለን እናስባለን በሚለው ማለት ነው። የምር አሞኝ ነበር። ለዛ ነው ቪዲዮ ያልሰራሁት እንጂ አስቤ ነበር። አስቤ ስላችሁ በየቀኑ ቪዲዮ መስራት ግዴታ ነው ብዬ እያሰብኩ ነው። በቃ አይኖ አይዲያ የለኝም፣ ግን እዚህ ያለውን ላይፍ አሳያችኋለሁ። ላይፍ ስላችሁ ይሄ ወጥቼ ምናምን ቪዲዮ መስራት ሳይሆን የኔን ላይፍ ማለት ነው። ዛሬ ማጥናት ካለብኝ አጠናለሁ፣ ቪዲዮ መስራት ካለብኝ እሰራለሁ፣ ፕሬዘንት ማደርገው ካለብኝ ለእናንተ ፕሬዘንት አደርጋለሁ። እንደዚህ አይነት ቫይቦችን አሳያችኋለሁ ብዬ ነበረ። ከዚህ በኋላ ቻናሌ ላይ ማለት ነው እዚህ ሎኖ ዴቪስ ቻናሌ ላይ የምፈልገው ምን አይነት መሰላችሁ? እኔም ብላችሁ ይሄን ቪዲዮ የምታዩ ሰዎች እኔም ብላችሁ ስላችሁ እንዴት ነው ጀስት ቭሎግ ብቻ አይደለም፣ ትራቭል ብቻ አይደለም፣ ኦር የሆነ ምግብ እንትን ማለት ብቻ አይደለም፣ ኦር ደግሞ ዝም ብሎ እንደዚህ ስቶሪ ቴሊንግ ብቻ አይደለም። በቃ እኔ የማደርገውን ነገር የምታዩ ሰዎች ማለት ነው፣ ለማየት የምትፈልጉ ሰዎች። ለምሳሌ ዴቭ ፕሬዘንት አለበት ነገ ፕሬዘንት አለበት። ስለዚህ ይሄን ፕሬዘንት ያቀርብላችኋል እናንተ ማለት ነው። በጣም ጥሩ። ይሄንን የምትፈልጉ ሰዎች በቃ ዴቭን የምትፈልጉት ማለት ነው። እንዴት እናደርጋለን መሰላችሁ? ፕሌሊስት እንከፍታለን። ፕሌሊስቴ ላይ የክላስ ይኖራል። አሁን ፕሬዘንት አለብኝ ማለት ነው። ሰኞ ነበረ አለፈ፣ ወደ ቀጣይ ሰኞ ዞሯል። አሁን እሱን ፕሬዘንት አደርግላችኋለሁ። ሌላ ደግሞ ማለት ነው ዩቲዩብ ላይ ገብቼ ቼክ ሳደርግ ምናምን ማትስ የለም፣ አጣው ቪዲዮ ማለት አሉ እኮ ግን በቻፕተር ነው ያለው። በእያንዳንዱ ኮንሰፕት የለም። ለምሳሌ ኢራሽናሊቲ ምናምን ሰምቲንግ ብቻ እንደዛ ምናምን አለ። እነሱ እሰራለሁ እያስባለሁ ብዙ ጊዜ እሰራለሁ እያልኩ እየሰራው አይደለም፣ ግን አሁን የምሬን እሰራላችኋለሁ። ለእናንተ ብቻ አይደለም። አሁን ይሄን ቪዲዮ ምናምን የምሰራው ለእናንተ ብቻ አይደለም፣ ጀስት ለራሴም እንዲጠቅመኝ ስለሆነ ቪዲዮዎችን እያየሁኝ ይሄን ነበር የዛኔ ያልኩት፣ አሁን እቺን እንጨምርበት፣ ይሄንን ነው የዛኔ የነበረኝ እውቀት ላይ ይሄን ጨምሬያለሁ ምናምን ለማለት ነውና ፋሚሊዎቼ ቪዲዮ ምናምን እየሰራሁላችሁ ያልነበረው ትንሽ ራስ ምታት ማይባል ራስ ምታት አለ። 2 ቀን ምናምን 3 ቀን አካባቢ ትንሽ ከባድ ነበር ራስ ምታቱ ምናምን በዛ ወይ ነው። እና ትንሽ ፕሬዘንቴሽን ቢዚ አድርጎ ነበር። በእርግጥ አላደረግንም፣ ግን ማጥናቱ ሲቹዌሽን ቢዚ አድርጎ ነበር። በዛ ምክንያት ነው የጠፋሁት። ከዚህ በኋላ ማለት ነው ዴይ 1 ብዬ ነው ዛሬ ፖስት ማደርገው። ዴይ 1 ቀን ምንድነው ዛሬ? ማክሰኞ ማለት ነው። ዴይ 1 ነው። ከዛሬ በኋላ አንድ ወር በየቀኑ ቪዲዮ መልቀቅ ማለት ነው። በየቀኑ ቪዲዮ እንትን ማለት ለምሳሌ ዛሬ ሪከርድ አድርጌ ባይመቸኝ ፖስት ላላረገው ይችላል፣ ነገ ግን አፕሎድ አደርገዋለሁ። ሶ የእያንዳንዱ ቀን ማለት ነው ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ እያለ ዴይ 1 አፕ ቱ 30 ድረስ ግዴታ ቪዲዮዎች ያስፈልጉናል ብዬ አምናለሁ። እና ጓደኞቼ ማለት ነው ይህንን ቻሌንጅ ተቀላቀሉ። በምር ምንድን ነው አመለጠኝሽ? የምሬ ነው። ጓደኞቼን ቪዲዮ መስራት የምትፈልጉ አላችሁ፣ አሁን እነዚህ ስማችሁን ሳልጠራው ማለት ነው ቪዲዮ መስራት የምትፈልጉ 30 ቀን ቻሌንጅ ማለት ነው። እንደ ሌሎች ሆናን አይደለም። 91 ሰብስክራይበር ነው ያለኝ። ምንም የተለየ ነገር የለም ከናንተ 5 ሰው ነው ቪዲዮውን የሚያዩ። ግን እንዴ መሰላችሁ የእናንተን እራሳችሁን ብቻ ፖስት አድርጉ ማለት ነው። ለምሳሌ የምትሰሩ ስራ አሁን ዛሬ እኔ ምሳ አሁን እሄዳለሁ፣ ካፌ ገብቼ እመለሳለሁ። ዛሬ የሆነች ጥናት አለች። ወይ ተበለሻሽተናል። እሱን ቪዲዮ ሰራለሁ የሚል ሐሳብ አለኝ። ለዛሬ ይሄን ቪዲዮ ብቻ ፖስት ላደርግ ይችላል። ምክንያቱም ነገ ወዲያ ምናምን የምንማራቸው አሉ። ከሰዓት ፍሪ ካልሆንኩኝ ደግሞ ማታ አካባቢ ላይ ቪዲዮ ቀርጽላችኋል። እናንተም ደግሞ 30 ቀን ማለት ነው ስለራሳችሁ ብቻ ቪዲዮ ስሩ። ዘን ምን ያህል ተቀባይነት እንደምታገኙ ታዩታላችሁ። ማለት ዩቲዩብ ላይ ደግሞ አዳዲስ ጀማሪ እያዩ አይደለም የሆነ ቪዲዮ አለ፣ በቃ የተለመደ ነው። ወቸ ጉዳላችሁ ምናምን ፖድካስት እንደዚህ ጃኒ ምናምን አቤት ብሎገር ምናምን የድሮ አይደለ። ከዛ ዘን አዲስ ምንድነው የሆነ ታይም ላይ እና ሀሩንን ሎፍቲ ቮይስን የሚያውቃቸው አልነበረም። ታትን የሚያውቀው የለም ነበር። አሁን ያውቁታል፣ እኔም አውቃለሁ። እና ከዛ የሆነ ብሬክ ዳውን አድርጎ ምናምን ያንን አልፈዋል። ሶ የምር መጀመር የምትፈልጉ 30 ቀን ማለት ነው በየቀኑ አንዳንድ ቪዲዮ ፖስት ማድረግ ጀምሩ። በስልክ ኳሊቲ ምናምን ማሳበብ ትቻለሁ።
ዴይ ዋን ነው ዛሬ። ኤቭሪዋን ላይክ እያደረጋችሁ ጀምሩ። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ብታዩት ይመረጣል ነው የምላችሁ ነው። እስከ መጨረሻው ካያችሁት ቪዲዮን ጥሩ እንትን ያገኛል፣ ይሄ ሰጀስሽን ማለት ነው። ብቻ እንደዛ ነው። ከዚህ በኋላ በየቀኑ ቪዲዮ አፕሎድ እናደርጋለን። ይመቻችሁ ፋሚሊዎች።